ያለንባት ምድር ጊዜያዊ መቆያና ወደ አኺራ መሸጋገሪያ ድልድይ ብቻና ብቻ ናት። ከዚህች ከፈተና ምድር ከዱንያ ሀገር ወጥተን ወደ አኺራ ሀገር እስክንሸጋገር ድረስ ሕይወታችን ላይ የተለያዩ ሙሲባዎች፣ ፈተናዎች፣ መከራዎች እንደሚፈራረቁብን አላህ ነግሮናል። ሕይወትና ሞት የሰው ልጅ ላይ እንዲፈራረቁ ያደረገውም አላህ ለዚሁ ዓላማ እንደሆነ ሲነግረን ተባረከ አለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም ብሎ ነግሮናል። ሞትንም ሕይወትንም አላህ የፈጠረው ሊፈትናችሁ ነው ብሎናል። ማግኘትም ማጣትም መኖርም መሞትም ሁሉም ፈተና ናቸው። በእነዚህ ሁሉ ፈተናዎች ተፈትኖ ተሞክሮ ፈተናውን በስኬት ያጠናቀቀ ሰው አንገቱን ቀና አድርጎ በደስታ ጀነት ይገባል። እነዚህ ፈተናዎችን ያላለፈ ሰው ዱንያ ላይ ከገጠመው ጥቃቅን ፈተና የከፋ ፈተና ጀሀነም ላይ አኺራ ላይ ይጠብቀዋል። ዱንያ ላይ የሚኖር በሙሉ ወንዱም ሴቱም ሀብታሙም ድሃውም መሪውም ተመሪውም ተፈታኝ ነው። ሳይፈተኑ ሙእሚን መሆን፣ ሳይፈተኑ ጀነት መግባት፣ ሳይፈተኑ ሕይወት ላይ ድልን፣ ሰላምን፣ ምቾትን ማግኘት መቼም አይቻልም። የሰዎች ፈተና አይነቱ ስለሚለያይ ትንሽ ፈተና ውስጥ ያሉ ሰዎች አላህ ከፈጠራቸው ፍጥረታት ለይቶ እሱን ብቻ እየፈተነ ያለ ሊመስለው ይችላል። ግራ ቀኙን ዞር ዞር ብሎ የማያይ ሰው፣ ታሪክን የማያውቅ ሰው። ነገሩ እንደዚህ አይደለም። ሰው ሁሉ ፈተና ላይ ነው ያለው። አንዳንዱ ስራ በማጣት፣ ሌላው ትዳር በማጣት፣ ሌላው ትዳሩ ላይ ሰላም በማጣት፣ አንዳንዱ ከትዳር ዓላማዎች አንዱ የሆነውን ልጅ በማጣት፣ ሌላው ሀገሩ ላይ አካባቢ ላይ ሰላም በማጣት፣ ሌላው ጤና በማጣት ወህሉም መጀራ ሰው ሆኖ ማይፈተን የለም። ታዲያ ፈተና የማይቀር መሆኑን ሙእምን እስካረጋገጠ ድረስ በአላህ ቃል እስካመነ ድረስ የፈተና መድኃኒቱ ምንድነው የሚል ትልቅ ጥያቄ ሙእምን ልብ ውስጥ መፈጠር አለበት። መድኃኒቱን ካወቁ ሁሉም በሽታ ቀላል ነው። መድኃኒቱን ካላወቁ ቀላሉን በሽታ ከባድ ሆኖ የባሰ ችግር አደጋ ያስከትላል። አልሐምዱሊላህ ሰቡር ሸኩር ወአሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ ኢለይሂ ቱርጀዑል ኡሙር ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አልበሺሩ ነዚር ሰለላሁ ዐለይሂ ወዐላ አሊሂ ወአስሐቢሂ ወታቢዒነ ለሁ ቢኢሕሳኒን ኢላ የውሚ ኑሹር ወሰለመ ተስሊመን ከሲራ أما بعد أوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى فاتقوا الله يا أولي الألباب يا الله باروتشوي الله يعزاتكم بمتازز يكلكلاتكم بمكلكل بهلم قداي لاي በሁሉም ቦታ ላይ አላህን የሚገባውን ፈራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ ያለንባት ምድር ጊዜያዊ መቆያና ወደ አኺራ መሸጋገሪያ ድልድይ ብቻና ብቻ ናት። ከዚህች ከፈተና ምድር ከዱንያ ሀገር ወጥተን ወደ አኺራ ሀገር እስክንሸጋገር ድረስ ሕይወታችን ላይ የተለያዩ ሙሲባዎች፣ ፈተናዎች፣ መከራዎች እንደሚፈራረቁብን